እንደማንኛውም ቲክቶከር ለምን ብሎግ አልሰራም ብዬ ብሎግ ልሰራ ቆመ ልብስ ስለብስ ስልክ ተደውለ ጌታዬ በዚህ ሰዓት የእንጀራ አርገው የብር አርገው ብዬ ሳየው ሰበለም በቃ ስራ ይሆናል ብዬ አነሳ። አሎ ሰላም አለይኩም። እሺ በድረዲን ነው አይደለም? ቦርሳሞ ነኝ። በድረዲን አይደለኩም? አዎ አይደለም ቦርሳሞ ነው አልኩንኩ። አረ ነው። እንዴት ነው? እንዴት ምን እኔ ልታስቀይድ ማንነቱ ልትቀይድ ነው እንዴ? ወይ አይደለኩም? አዎ አይደለም። እኔ በድረዲ ሳይሆን ቦርሳሞ ነኝ። የበድረዲን ስልክ አይደለም ወይ? ይሄ በድረዲን ስልክ አይደለም። ምናልባት ቤት ሌላ ስም ካለ አላውቅም። አረ እባክህ ለጥብቅ ጉዳይ ፈልጌው እኮ ነው። ለስራ ሸቀል አድርገን ለያይ እና ታዲያ እዛም ሸቀል አይደለም እኮ ለምን ሌላ ታምራትም አሰሩም። ግን እኔ ቦርሳሞ ነኝ በድረዲ አይደለም። አይደለኩም? በመዳና አይደለም። አሁን እኔ ቦርሳሞ ነኝ። አረ ነው። አረ ነው ማለት ምን ማለት ነው? አረ አይደለም። ምን ማንነት ልትቀይር ነው እንዴ? ፍተን በእናት ቢሮ የት? አሎ ቢሮ የምን ቢሮ አለው? እኔ አላውቅም እኮ። አንተ ማን ነው? እኔ ቦርሳሞ ነው። ማን ነው አንተ? ማንነት አታውቅም እንዴ? ቦርሳሞ ነው ያልኩህ እኮ። አንተ ማን ነው? የምሬን እኮ ነው። 32 ጥርስ ያረገፈ ሙቅ ቀቃይና ሙቅ ጠጪ እንዳላደርግ እኔ ቦርሳሞ ነኝ። ኦኬ ጎበላው ነህ አንተ። ጎባጣ ባጣ መንገድ ላይ ያስቀሪ። ጎበላም አይደለም ቢሮም አይደለም በድረድም አይደለም። እኔ ቦርሳሞ ነኝ። ለበድረዲን ስጠው እስቲ። አንተን ምን ልበልሽ? አንተ ቤተሰብ ያሳልፎ ለግድፋቻ ይስጥ። አረ እባክህ አትጨማለቅብኝ በእናትህ። አባቱ አንተ እኮ በሰው ስልክ ደውለህ ሰው ላይ የተጨማለቅ ያለከው በገዛ ስልክ እኔ ማንነት ልትቀይር ነው እንዴ? በድረዲን አይደለኩም? አይደለም ነኝ ቦርሳሞ ነኝ። በድረዲን የገባበት ግባ። አንተ ደግሞ ማንም የገባበት ሳይሆን እኔ አዲስ ቦታ መርጬ ያስገባካለሁ። አናትን ኮርኩመ የእግሬ አውራ ጣት ያሳብጣል። በአፍ በኩል እጄ ከትቼ እንደ ካልሲ ገለብጣለሁ። ሞትና ህይወት መሃል ቁጭ ብለህ የነስም እንድትጠራ አደርጋለሁ። ማን ብለህ? ቦርሳሞ ብለህ